ጋይስ እንዴት ናችሁ? ታዲያስ ኑ ጠጋ ጠጋ በሉ። ዛሬ የምናወራው ብዬሻለሁ እንግዲህ መጽሐፍ ቅዱሳዊ ስግጥ ፈምስን በደንብ አድርገን ከመጽሐፍ ቅዱስ አውድ እናወራለን። በደንብ ግን አንደርላይን እንድታረጉልኝ የምፈልገው ነገር it is for positive. ኦኬ ፖዚቲቭሊ ነው ማወራው። ሰው ቶሎ ለማውራት እሞክራለሁኝ። መጽሐፍ ቅዱስ ሲናገር ፍርሃት ወጥመድ ነው ይላል። ስፔሻል አድርጎ ደግሞ ሰው መፍራት ወጥመድ ነው ይላል መጽሐፍ ቅዱስ። እንግዲህ መጽሐፍ ቅዱስ ሰው መፍራት ወጥመድ ነው ካለ እኔ በሁለት መልኩ ወስደዋለሁኝ። አንድ እግዚአብሔርን ለመከተል በምናደርገው መንገድ ውስጥ ሰውን ፈርተን ባኮፍ የምናደርገው ነገርና ስርዓትን፣ ደንብን ምናምን አክብረን ከመንፈሳዊ ህይወት የምንወርድበት ወይ የምንተውበትን ሂደት ሊያሳይ ይችላል ብዬ የራሴ አንድምታ ነው። በሁለተኛው ነገር ደግሞ ፎር ብሌሲንግ ለበረከታችሁ መስገጥ አለባችሁ ብሎ ያለው የምታውቁት ልጅ ስሙን አልጠራ፣ ስሙ ሜንሽን ባረግም ችግር የለም። ዩኖስ ኤቭሪባዲ እና መጽሐፍ ቅዱስ ላይ ሰግጠው በረከታቸውን ካገኙ ሁለት ሰዎች ስቶሪ እንመልከት። Do you remember that the story 30 ምናምን ዓመት ደም ሲፈሳ 32 ዓመት ደም ሲፈሳት የነበረችዋን ሴት ታስታውሳላችሁ? በስርዓት በህግ በአይሁድ ደንብ የታገደች ነበረች። በሰው መካከል እንዳትገኝ፣ በቤተ ክርስቲያን መካከል እንዳትገኝ፣ ቤተ ክርስቲያን እንዳትገባ፣ ከሰዎች ጋር ፓርቲሲፔት፣ ሶሻል ላይፍ ላይ ሁሉ ነገር ላይ የታገደች ሴት ናት። ገንዘቧን ንብረቷን ለባለመድኃኒቶች የጨረሰች ሴት ናት። ልብ አድርጉልኝ። ሰው የሆነ ነገር ሰማች፣ የብለሲንጓን መንገድ ሰማች፣ ወይም ደግሞ እሷ ጋር ያለው ችግር የሚያበቃበትን ሂንት አገኘች ኢየሱስ የሚባል። ስለዚህ ምን ታወች? እቺ ሴትዮ ድብና አርጋ ሰገጠች which means የአይሁድን ስርዓት ጣሰች፣ ደንብ ጣሰች፣ የሰዎችን ህግ ሰብራ ኢየሱስ እግር ስር ተገኘች። ሰው ብለሲንጓን ተቀበለች። ዛሴት ላረማ አስረጸም። the second person Zacchaeus is his famous guy in the Bible story. he's famous, በጣም ፌመስ ጋይ ነው። ቀራጭ ነው፣ ባለ ገንዘብ ነው፣ ታዋቂ ነው፣ ግን እንከን አለበት። ሾርት ነው፣ አጭር ነው። በቁመቱ ምክንያት ትዝብት ውስጥ የሚገባ፣ ትችት ውስጥ የሚገባ፣ በሰዎች ቡሊ የሚደረግ ሰው ነው ዘኬዎስ። ሰው እሱም የሆነ ነገር ሰማ። ስፒሪቹዋሊም ፊዚካሊም ነው የምወስደው ይሄንን ነገር። ገብቷችኋል? ኢየሱስ መጥቶ ለዚህ ቤት ዛሬ መዳን፣ እሱ ደግሞ የአብርሃም ልጅ ነው፣ ለዚህ ቤት ዛሬ መዳን ሆኗል ሲል this is the spiritual part። ገብቷችኋል? መንፈሳዊ ፓርቱን ነው ያወራው። ግን እኔ ፊዚካሉን የሰበረበትን ላውራ። አጭር ነኝ ብለው በጣም ከኔ የሚረዛዝሙ ሰዎች አሉ፣ እኔ እንዲህ ቢኖረኝም ይሄ እንከን አለብኝ ብሎ ግን አልቆመም፣ ሰገጠ። እግዚአብሔርን ድብና አድርጎ ሰግጦ ደንደን ብሎ ዛፍ ላይ ወጣ። አያችሁ? ሰው ኢየሱስ ከሱ ጋር ኮንታክት እንዲያደርግ፣ ቤቱ እንዲገባ፣ በቤቱ ማዕድ እንዲቋደስ፣ የመዳኑን መንገድ ብለሲንጉን አገኘ። አያችሁ? ፖዚቲቭሊ መሰገጥ ከብለሲንጋችሁ ጋር ኮኔክት እንድታደርጉ ያደርጋችኋል። አገኛችሁኝ? ሌላ ደግሞ በጣም ሌክዠሪ ላይፍ ሚኖር ሂዝ ኪንግ ምናምን ግን መውረድ የማይፈልግ ሰው፣ መሰገጥ የማይፈልገውን አንድን ሰው ደግሞ ከባይብል ስቶሪ
ልንገራችሁ የሶሪያው ንጉስ I don't remember the name now ግን ኤልያስ በኢየሩሳሌም ወንዝ በዮርዳኖስ ወንዝ ተጠመቅ ሲለው ኖ የሀገሬ ላይ አባራና ፋፋ የሚባሉ በጣም ትልልቅ ወንዞች አሉ ጽድት ያሉ ኩልል ያሉ በዮርዳኖስ እንዴት ተጠመቅ ይለኛል ሌላው ደግሞ እኔ አያም ኪንግ አለ ዘውድ ያለኝ ካባ ያለኝ ሰው ነኝ ዝም ብለ በቃል ብቻ ፈውሰኝ ተናግረ ፈውሰኝ እንዴት 7 ጊዜ ግባና ወጣ ትለኛለህ ውሃ ውስጥ ብሎ ኤጎ እዚህ ድረስ እምቢ አለ ግንስ ለምጽ አለበት ጋይሶች ለምጽ አለበት እግዚአብሔርን በሰው ንጉስ ሆናችሁ በለምጽ የተመታችሁ አስቡት በአይሁድ ስርዓት ለምጽ ማለት የተመታ ይሄ በኃጢአት በመቅሰፍት የተመታ አይነት ኮንሴፕት አለውና በለምጽ ተመትቼ እኔ እንኳን ዮርዳኖስ ውስጥ አይደለም እንዲህ በአፍር ላይ ተንከባለይ ቢባላል እንከባለለም ለበረከቴ ለሚለቀኝ ነገር አባለ ሰውየው ከዛ አማካሪዎቹ አብሮት ያሉት ሰዎች ኖ ኪፕ ጎይን አሉት ቀጥል ችግር የለውም አንተ ከነጻ አሉት አያችሁ እንትን ፈለገ የሚያነሳሳው የሚያነቃቃው ሰው በረከቱን እናንተ ዘላችሁ አታንቁም እንደዚህ ትባሉ እሱ ግን የሚያነሳሳው ሰው ሞቲቬሽን ፈለገና ሰው እነሱ እንደዛ ሲሉት ኢትስ ኦኬ እሺ ምናምን ብሎ ገብት ውጥተ ሲል ተፈወሰ በሰባተኛው you know sometimes እናንተ ውስጥ ላለው ፖቴንሻል እናንተ ውስጥ ላለው አቅም ለምንድነው ሰዎችን የምትፈሩት ሰዎችን እንዲህ ምናምን የምታዩት you know መጽሐፍ ቅዱስ ምን እንደሚል ታውቃላችሁ ማድረግን መፈለግን በእናንተ ውስጥ የሚያኖረው ራሱ እግዚአብሔር ነው ይላል አቅማችን ፖቴንሻላችን ራሱ እግዚአብሔር ነው እኛ ውስጥ የሚያስቀምጠው ማንም ምንም ሊሆን ይችላል እኔ ባይዘዌ ዘማሪም ዘፋኝም እኩል ሚኒንግ ነው ያለው ለኔ this is my opinion ለኔ ዘማሪው በመልካም መንገድ ተጠቀመው ዘፋኙ በራሱ መንገድ ተጠቀመው እንጂ ሁለቱም ግሬስ ከእግዚአብሔር ነው ብዬ ነው ማምነው ሰይጣን የሚሰጠው 5 ሳንቲም ነገር የለም ሰይጣን ሂዝ ቀማተኛ ሌባ ነው ውሸታም ነው ያለውን ነገር እየሰረቀ ነው እንጂ መስጠት የሚችለው ምንም ክሬቲቪቲ የለው ምንም ራሱ የፈጠረው ነገር የለው ስለዚህ ማድረግንም መፈለግንም አቅማችንን ፖቴንሻላችንን የምንችለውን እኛ ጋር ያለውን ኢነርጂ የሚያስቀምጠው ራሱ እግዚአብሔር ነውና keep going guys እጅ እንዳትሰጡ ሰው እንዳትፈሩ ሰውን መፍራት ወጥመድ ነው ይላል በቃ መጽሐፍ ቅዱስና ለመልካም ነገር እናንተ ጋር ለሚገለጠው አቅም እናንተ ጋር ላለው አቅም ሰውን አትፍሩ እንዲህ አትበሉ እንዲህ ብቻ እዩ እግዚአብሔር ነው ብላችሁ እንዲህ ብቻ እዩ ገብቷችኋል ያቺ ሴት እንዲህ ብቻ አይታ መታ የቀሚሱን ጨርቅ ባትነካ ኖሮ ለ32 አመት ሙሉ የሚፈሰው የደሟ ምንጭ አይቆምም ነበር then the next ዘኪዎስ ሮጦ ኢጎውን ጥሎ ዛፍ ላይ ባይወጣ ኖሮ ከእግዚአብሔር ከኢየሱስ ክርስቶስ ጋር አይገናኝም ነበር አያችሁ አይደል ንህማር ነው I don't know the name ግን ያም ንጉስ የሶሪያው ንጉስ ኢጎን ባይጠል ኖሮ አጠገቡ ያሉትን አማካሪዎች ባይሰማ ኖሮ ለምጻም ሆኖ ነበር የሚሞተው ስለሰማና ኢጎን ጥሎ ስለሰገጠ ነው ለምጹ ከላዩ ላይ ሄደውና so guys ልላችሁ ነው keep going እናንተ ጋር ላለው ኢነርጂ don't listen anybody only you listen to God አቅማችሁ ፖቴንሻላችሁ እሱ ስለሆነ ጉልበታችሁ እሱ ስለሆነ እናንተ ውስጥ የሚቀመጠው ኢነርጂ ከሱ ስለሆነ ሶርሱ እሱ ስለሆነ ብቻ ነው እሱን እንድትሰሙት ኢንካሬጅ ማድረጋችሁ ተግባባን ወዳችኋለሁኝ ተጠቀሙበት እኔም ኤጎይን ጥዬ እንደናንተ ነው መሰግጠው love you